እሺ አሁን ደግሞ ያው ኦቭን ላሳይሽ። ስታንድ ኦቭን ይባላሉ እነዚህ 60 በ60 ተብሎ ነው የሚጠራው። 50 በ50 የሚባል ማለት 60 በ90 የሚባል ማለት ያው እንደ ቤትሽ ወይም ደግሞ ስፋታቸው እንደ ክችን ካቢኔታቸው ወይም ደግሞ ቦታቸው ያዘጋጁት። አሁን አንድ ክችን ካቢኔት ሲያሰሩ 60 በ90 ካሰሩ ያው 60 በ90 ብሎ ነው የሚገዙት። ለ60 በ60 ከተው ደግሞ የሚሆናቸው ይሄንን ነው። 50 በ50 ጠበብ ያለች ከሆነች ደግሞ 50 በ50 ብለው በቦታቸው አንፃር ነው የሚገዙት ማለት ነው። ስለዚህ እነዚህ 60 በ60 ሆኖ ሀፋፍ የሚባሉ ናቸው። 2 ሲሊንደር እና 2 ኤሌክትሪክ የሚባሉ ማለት ነው። ሲሊንደሩ ይሄንን ነው፣ ያው ኤሌክትሪክ ደግሞ ይሄ ነው። ዴልታ ይባላል። ስቴንለስ ስቲል ነው። በጣም ቆንጆ እቃ ነው። የቱርክ ናቸው፣ ሁሉም ቱርክ ነው። በጣም አሪፍ እቃ ነው። ፓወራቸውም ከፍተኛ የሚባል ነው። ቆንጆ እቃ ነው። ወደ ዋጋ ልግባ ወይስ ላብራራልሽ? ውስጥ ከውስጥ ያለው ኦቭን ባለ 2 ፓትራ ፋን አለው፣ ፊንስ አለው። እንዲሁም ደግሞ የአረስቶ እየተሽከረከረ የሚበስለው ነው። ሙሉ ደሮ አረስቶ አለው። ከዛ ሌላ እነዚህ የግሪል ወይም ደግሞ የፓትራ ማስቀመጫም አለው። ባለ 2 ፓትራ 2 4 ማዕዘን ፓትራ ነው ያለው። መጨመር ይችላል። 4 ማዕዘን ስለሆነ ያው በኪሎ የሚባሉት ክብ ናቸውና ክብ ደግሞ ያው ከውጭ ገዝተው መጨመር ይችላሉ። ያው ላውንድ ከሚመጣ ከራሱ ጋር 2 4 ማዕዘን ይቻላል። አዎ መግዛት ይችላሉ በፈለጉት ሳይዝ ማለት ነው። የዚህኛው ዋጋው ያው 58500 ብር ነው አሁን ላይ ያለው ማለት ነው። ዋስትና የ3 አመት ዋስትና አለው። ዴሊቨሪ ነፃ ነው። የትም ቦታ ሁሉ እቃዎቻችን ያው ነፃ ዴሊቨሪ ነው። ከዴልታ ቀጥሎ ደግሞ በሉፍራቴሊ ዝገት ምናምን አያጠቃቸው። ስቴንለስ ስቲል ስለሆነ ዝገት ምናምን አያጠቃቸው። እንደፈለጉ በሽቦ ምናምን ማጠብ ይችላሉ። የሚፋፋቅ ነገር አይደለም። አንዳንድ ጊዜ አሉ ስቴንለስ ስቲል ያልሆኑም አሉ። በዋጋ ደረጃም ትንሽ ይቀንሳሉ። እነሱ ሽቦ ምናምን አይነካቸውም። የመፋፋቅ ቀለም ቅብ ስለሆነ የመፋፋቅ ባህሪ ምናምን ያመጣል እና እሱ ነገር የለውም። ይሄ ስቴንለስ ስቲል ነው። እንደፈለጉ በሽቦ ማጠብ ይችላሉ። ዝገት የለውም። ከዛ ቀጥሎ ደግሞ በሉፍራቴሊ ነው ይሄ ብራንዱ። ይሄ ደግሞ ሀሪፍ በጣም ቆንጆ የሚባል እቃ ነው። በጣም አሪፍ እቃ ነው። 60 በ60 ነው። ልክ እንደ ዴልታ ተመሳሳይ ናቸው። ተመሳሳይ የሚያደርጋቸው ነገር ያው ሁለቱም ሀፋፍ ናቸው። ከዚህ ስር ደግሞ ያው 2 ፓትራ ነው ያለው። 2 ያሮስታ አለው። አንድ አይነት ናቸው ማለት ይቻላል። ሴንሰር አለው፣ መቆጣጠሪያ አለው። ሴንሰር የለውም ይሄኛው አለው። ሁለቱም አለው። 2 ሴንሰር አለው። ትንሽ ያው ለየት የሚያደርገው ያ በሉፍራቴሊ ፓወሩ ከፍ ይላል። ከዴልታ በፓወር ደረጃ መጥተሽ ትንሽ ከፍ ይላል። ይሄ ለየት ያደርገዋል እንጂ ሁለቱ አንድ አይነት ናቸው። ከዛ ቅድም በሌሎች እቃዎች እንዳወራ ነው አንዳንድ እቃ በጣም የስም ግነት ሲኖረው ወይም ደግሞ በጣም ፌመስ ሲሆን ዋጋው በዛው ልክ ይጨምራል የሚለው ነው። በሉፍራቴሊ ዋጋው 95000 ብር 58500 ብር ይጨምራል ማለት ነው። ከፍ ይላል። ይሄንን እዚህ ጋር ያለው ደግሞ መጨመሩ ሁሉም ጋር ሁሉም መብራቶች ይሆናል ለሁሉም ይሆናል። እሱ ግን ያው ፓወር ያልኩሽ የጋዙ ሳይሆን የኤሌክትሪኩ ማለት ነው። የኤሌክትሪክ ፈልገው ዋቱ አይደለም። ዋቱ ከፍተኛ ነው ማለት ነው። ፓወር የሌላቸው አካባቢዎች ላይ ቢሄድስ ይሆናል። የሚወስደውን ማለት የሚበቃውን ነው የሚወስደው ይሆናል እንጂ ተጨማሪ የራሴን ከቆጣሪ ሳቡልኝ የሚለው እሱ የለውም። የትም የሚሰካ ነው። በጣም ጥሩ። ከዛ ደግሞ እዚህ ጋርም ሉፍራቴሊ ነው። ይሄንን ያው ስቴንለስ ስቲል ነው። ቅድም እንዳሳየሁሽ ስቴንለስ ስቲል ነው። በጣም አሪፍ እቃ ነው። ዝገት የለውም። እንደፈለግሽ ማጠብ በሽቦ ማሸት ምናምን ትችያለሽ። አሪፍ እቃ ነው። ሌላ ኤሌክትሪክ ስቶፋቸው ምን ያህል አስተማማኝ ናቸው? የመፈንዳት ጁቲ ፈነዳሉ ባላሉና እሱ የላቸውም ዋስትና። በእርግጥ አንዳንድ ጊዜ ዋስትናው ምን ያካትታል የሚለው ነው ደንበኛ ቃል ገዝቶ ሲወስድ ሁሉ ጊዜ ዋስትና አለው ስለተባለ ያው ምን ያካትታል የሚለውን ነገር ማወቅ አለበት። እሱ ከደንበኛ ጋር የምንነጋገረው ማለት ነው። ዋስትናው ምን ያካትታል፣ የቱም ቦታ ሄዶ ዋስትና አለው ሲባል ዋስትናውን ምንድነው የሚያካትተው ብሎ መጠየቅ አለባቸው ማለት ነው። እሱን ነገር ያው እንጂ እኔ እስካሁን ማለት አልገጠመንም። እንደዚህ የመፈንዳት ምናምን ሊኖር ይችላል እንዳልሽው አንዳንድ ቦታ ምንም ሰምተሽም ወይ ማይተሽም ሊሆን ይችላል። እስካሁን ያው አላጋጠም እንትን አላለኝም፣ አላየውም፣ አልሰማም፣ አልመጣም።
በጣም ጥሩ። እሺ ወደ ቀጣዩ ቀጥሎ ደግሞ ያለው በሉፍራቴ ነው። ይሄ ብራንድ ነው ራሱ። እነዚህ ደግሞ ዲጂታል ተብሎ የሚጠሩ ናቸው። አዎ መስታወት ነው። ሙሉ ኤሌክትሪክ ነው። 4 ኤሌክትሪክ ነው። ፓወር ከፍተኛ ነው። ይሄ ደግሞ ከሁሉም በጣም ከፍተኛ የሚባል ፓወር ነው ያለው። አሪፍ እቃ ነው። ይሄም ዋስትናው የ3 አመት ነው። ቱርክ ነው። ሁሉም ቱርክ ናቸው። ቀጥታ የሚመጡ ናቸው። ቀጥታ የሚመጡ አንዳንዶቹ እዚህ የሚገጣጠም ምናምን አሉ። እነዚህ ደግሞ ቀጥታ ኢምፖርትድ ናቸው ማለት ነው። የዚህኛው ዋጋው ከዚህ ጋራ ያው እኩል ናቸው 95000 ብር። በጣም አሪፍ። ከስር ምን አለው? ከስር ያው 2 ፓትራና አንድ ያሮስቱ አንድ አይነት ውስጣቸው ሁሉም ተመሳሳይ ናቸው። አንድ አይነት ናቸው ማለት ነው። ለየት የሚያደርገው የላይኛው መስታወት መሆኑን ዲጂታል ተብሎ መጠራቱ ማለት ነው። በጣም አሪፍ። እሺ በዛው ብሬቭ ነው ማሞቂያ አንዳንድ ነገሮች ደግሞ ያፈላል። ሻይ ወይም ወተት ምናምንም ተጠንቅቀው እያዩ ምናምን ተሌላል ያፈላል ማለት ነው። ማይክሮዌቭ በሚዲያ ነው። አሪፍ እቃ ነው። 45 ሊትር ነው። የዚህ ዋጋው 42500 ብር። በብዛት ለስራ ተለቅ ይላል። ለስራ ነው ብዙ ሰው ወይም ደግሞ በብዛት ቤተሰብ ምናምን ያለው ወስዶ አነስ ያለ ከፈለጉም በ25 20 ሊትርም አለ 30 ሊትርም አለ። 20 ሊትሩ ዋጋው 30000 ብር ሲሆን በ30 ሊትሩ ደግሞ 37500 ብር። በጣም አሪፍ። ሁሉንም እናንተ ጋር ማግኘት ይችላሉ ማለት ነው። ሁሉም አለ። በጣም ጥሩ። እሺ እቺ ደግሞ ያው ሚኒ ኦቭን ቀድም ትልልቆቹ ወይም ደግሞ ስታንድ አየሻለ የነሱ ያው ሚኒ ትንሿ ማለት ነው። ያው እሱ የሚሰራው ሁሉ ትሰራለች። ልዩነታቸው ከላይ 2 ስቶቭ አለው። ልዩነታቸው በሳይዝ ደረጃ ትንሽ ነው ይሄ ማለት ነው። ቦታ ማትፈጅም? አይፈጅም ቦታ። 2 ፓትራ አለው። አንድ ክብና አንድ አራት ማዕዘን አለው። ያሮስቶ አለው። እንዲሁም ደግሞ ፋንም ፊንስም አለው። ትልቁ ያዘው ሁሉ አለው። ስቶቭ አለው ከላይ 2 ስቶቭ። በጣም ምርጥ እቃ ነች እቺ። ያው አንዳንድ ነገሮችን ኑሮ ቀለል ለማድረግ በጣም ተጠቅማለች እቺ። ለሁሉ በነገራችን ላይ እነዚህ ባለ ትዳሮች ብቻ ምናምን አይደለም፣ ለላጤዎችን በጣም ነው የሚያስፈልገው። ለአንዳንድ ለቁርስ ቶሎ ብለሽ ወደ ስራ ለመውጣትም በቃ ፈጠን ብሎ የሚሰራልሽ ነገር ይሄንን በጣም አሪፍ እቃ ነውና ለሁሉም ያስፈልጋል እላለሁ። ይሄ እቃ ያው ዋጋው 27500 ብር። ዋስትና አለው? የአንድ አመት ዋስትና አለው። በጣም ጥሩ። እሺ እነዚህ ደግሞ የጁስ መፍጫ ነው። ብራንዱ ሳዮና ነው። ብዙ አይነት ሞዴል ነው ያለው። የተለያየ 3 አይነት ሞዴል ነው ያለው። ዋጋቸው ያው አንድ አይነት ነው። አንድ አይነት ብራንድ ስለሆነ ሞዴላቸው አንዳንድ ሰው እንደዚህ የሚፈልጋል፣ አንዳንዶቹ ደግሞ እንደዚህ የሚፈልጋልና ለሱ ያው ልዩነት አላቸው እንጂ እንደ ምርጫው ይጠቀማል ማለት ነው። በኳሊቲ ደረጃ መጥተሽ በፓወርም በሊትሩም ሁሉ አንድ አይነት ናቸው ሶስቱ። ዋጋው 8500 ብር ነው። በጣም አሪፍ እቃ ነው። ከዛ ቀጥሎ ደግሞ መፍጫ የቅመም መፍጫ እዚህ ጋር የምታየው 100 ግራም ነው። እስከ 2 ኪሎ ድረስ አለው። ይሄንን 100 ግራም ዋጋው 6500 ብር ነው አሁን ላይ ባለው ዋጋ። ሞተራቸው የኮፐር ሞተር የሚባለው ነው። ኮፐር ሞተር የሚባለው ነው። በጣም ቆንጆ እቃ ነው። የ200 ግራምም አለው። 200 ግራሙ ደግሞ ዋጋውን እዚህ ላይ ስለሌለ ሳይሆን አለ ውስጥ ያው ዋጋው ግን መናገር ስላለብኝ ለከስተመር ዋጋው 9500 ብር ነው። 200 ግራሙ በግማሽ ኪሎ አለ። ግማሽ ኪሎ 500 ግራም ማለት ነው። ግማሽ ኪሎ ደግሞ ዋጋው ሁሉም ሞተራቸው ኮፐር ነው። የግማሽ ኪሎ ዋጋው ደግሞ 13500 ብር ነው። እንዲሁም 1 ኪሎ አለ። 1 ኪሎ ደግሞ 17500 ብር ማለት ነው። በጣም ጥሩ። ጋር ደግሞ የቡና መፍጫ እነዚህ ደግሞ ትንንሽ የቡና መፍጫዎች ናቸው። ሚዊ አለ፣ ሮያል ፎርድ አለ። እዚህ ጋር ደግሞ ያው ኒማ አለ። ሮያል ፎርድ 2 አይነት ነው ያለው። እነዚህ የምታዩት በሚዊው 1500 ነው ዋጋው። እዚህ ጋር ሮያል ፎርድ አለ 2500 ብር። እዚህ ጋር ኒማ አለ 2000 ብር። ሮያል ፎርድ አለ ቻነስ ያለችዋ ደግሞ 2000 ብር። እቺ አንድ አይነት ብራንድ ሆኖ ለምንድነው እቺ የተወደደችው ካለ ደንበኞች እንደዛ የሚል ጥያቄ ከፈጠረባቸው ያው እቺ ያው መጥረጊያ ስላለው ነው። የቡና እንዳይጣበቅ መጥረጊያ ምናምን አለው። በስፋቱ ደግሞ ያው ጎድጎድ ያለ ነው። ተለቅ ትላለች እቺ ማለት ነው። ውበትም አላት። በውበትም አሪፍ ነው። በጣም ትስባለች። ሌላ እነዚህ ደግሞ የውሃ ማፍያ ወይም ደግሞ ቦይለር የሚባሉ ናቸው ብራንዳቸው።
ዋጋው በማራዶ 3000 ብር ነው። ፓናና ደግሞ 3500። በጣም ነው የሚያምረው ፓናና። ከውጭ ውሃውን ማየት ትችያለሽ። ይታያል ውሃውን ፈላ አልፈላ። ዋጋቸው ስንት ነው? ዋጋቸው በፓናና 3500 ማራዶ 3000 ብር ማለት ነው። በጣም አሪፍ። ከላይ ያሉት ደግሞ ያው ካውያ አለ። ካውያው ሳዮና ነው ብራንዱ። ሳዮና በጣም ምርጥ እቃ ነው በነገራችን ላይ በሁሉም አሪፍ የሚባሉ ብራንድ ነው በጣም። ሳዮና 7500 ብር ነው። 2200 ዋት ነው። ሲራሚክ ነው። ልብስ ምናምን አያጣብቅም። በጣም ቆንጆ እቃ ነው። ከዛ ደግሞ እዚህ ጋር ደግሞ የሽንኩርት መፍጫ አለ። የሽንኩርት መፍጫ ክችን ኤክስፐርት አለ። ሆቢ ሎቢ አለ። ትልቁ የምታዩ ክችን ኤክስፐርት ነው። በሊትሩ 6 ሊትር ነው። ትልቅ ነው። ለስራ የሚሆነው ለቤት የሚሆነው ፓወሩ በጣም አሪፍና ጠንካራ ነው። ሳይዙም ሰፊ ነው። በፓወር ደረጃ ደግሞ በጣም ምርጥ የሚባል ነው። ለስራ ሳይቀር ይሆናልና የእሱኛው ዋጋ 12000 ብር ነው። እዚህ ጋር ሆቢ ሎቢ የሚለው ደግሞ 4 ሊትሩ 4500 ብር ማለት ነው። በጣም ጥሩ። ከዛ ቀጥሎ ደግሞ ኤር ፍራየር አለ። ኤር ፍራየር ማለት ያው ያለ ዘይት የፈለግነው ነገር የሚጠባብስልን ማለት ነው። ብትፈልግ ሳምቡሳ፣ ቺፕስ በጣም ከጤና አንፃር በጣም አሪፍ ነው። ይሄን ደግሞ ያው ሁለት አይነት ነው ያለው። የመስታወት አለ እንዲሁም ደግሞ ኖርማል አለ። ዲጂታል እና ኖርማል የሚባሉ ማለት ነው። ዲጂታሉ ያው በቴች ነው የሚሰራው። በዛ ላይ መስታወት ነው። ከውጭ ነሽ ማየት ትችኛው ዋጋ 16500 ብር ነው። የማኑዋሉ ደግሞ 13500 ብር። የ8 ሊትር ነው። ሁለቱ 8 ሊትር ነው። ይሄ ደግሞ የዳቦ ወይም ደግሞ ድፎ ዳቦ መጋገሪያ ነው። ለድፎ ዳቦ ብቻ ሳይሆን ብዙ አይነት ቢፈልጉ አረስቶ፣ ፒዛ ብዙ ነገር ነው የሚጋግረው። የድፎ ዳቦ ብቻ ተብሎ አይደለም የሚመጣው። ስንት ኪሎ ግራም ነው? 6 ኪሎ ነው ትልቁ። ትልቁ 6 ኪሎ ነው የሚይዘው። ከዛ ቀጥሎ ይሄ አነስተኛ ደግሞ 2 ኪሎ እና 1 ኪሎ ነው። ኦኬ። ኢኮሳን ነው ብራንዱ። በጣም አሪፍ እቃና ያው ኳሊቲ ነው። የቱርክ ነው። የቱርክ ምርት ነው። ቀጥታ የሚገባ ነው። ዋጋው የዚህ 29500 ብር። ዋስትና አላቸው? ዋስትና አለው። የአንድ አመት ዋስትና አለው። በጣም ጥሩ። እሺ። ይሄኛው ደግሞ ተለቅላል። ይሄንን ደግሞ ኩምቴል ነው። ስታዩ ያው ረዘም ይላል ትንሽ። ኪላቸው ግን አንድ አይነት ነው። ይሄም 6 ኪሎ ነው። የዚህኛው ዋጋው 16500 ብር ማለት ነው። የዚህኛው ዋጋው ያው 16500 ብር ነው። ብዙ ልዩነት አለው ብለሽ ትንሽ ግራ ገብቶሽ ሊሆን ይችላል። ከቅድም ካሳዮሽ ጋር ልዩነታቸው ያው ይሄ ሀገር ውስጥ ነው አሰምብል የሚደረገው። ከቱርክ መጥተው ሀገር ውስጥ ይገጣጠማል። ያ ደግሞ ቀጥታ ከቱርክ ነው የሚገባው ማለት ነው። ልዩነታቸው እሱ ነው። በኳሊቲ ደረጃ ያው ያ ይበልጣል ማለት ነው። በጣም አሪፍ። ከስተመር የዳቦ መጋገሪያዎችን ወይ እንደዚህ አይነት ፓትራዎችን ሲገዛ ምንድነው ማየት ያለበት? የት ሀገር ስሪት ነው እዚህ ላይ ይሰራል። አሁን የዳቦ መጋገሪያ ላይ የት ሀገር ስሪት ነው ቢል ይሰራል በደንብ። አሁን ፍሪጅ ላይ ወይም ዋሺንግ ማሽን ላይ ቅድም አይሰራም ብዬሽ ነበረ። እዚህ ላይ ግን ያው የት ሀገር ስሪት ነው የሚለውን ማየት አለበት። ቱርክ ቢሆን በጣም ነው የሚመረጠው። አሪፍ ነው በጣም የቱርክ ሲሆን። የቱርክ ቢባል ደግሞ አሁን ይሄ ኩንቴል ነው የቱርክ ነው ግን ሀገር ውስጥ ነው አሰምብል የተደረገውና ቀጥታ የመጣ ነው ወይስ ሀገር ውስጥ ነው የሚለውን ማየት አለበት። ፓትራው ወፍራም ነው ወይስ ስስ ነው እሱንም ማየት አለበት። ያው ያስታውቃል። ሲጀመር አሪፍ እቃ ሲሆን እንደዚህ በእይታም ያስታውቃል በጣምና እሱን ያው ማወቅ አለበት። በጣም አሪፍ። እሺ በጣም ጥሩ። እንግዲህ በጣም አሪፍ ቆይታ ነበረን። ከስተመር እንግዲህ አምነን ኤሌክትሮኒክስን ማግኘት ከፈለገ አድራሻችሁ ቀረምችሁ ነገር ካለ ለተመልካች ንገሪኝ። እሺ አድራሻችን መገናኛ ስሬም ህንጻ ግራውንድ ላይ እንገኛለን። ስልክ ቁጥራችን 0913 38 38 78 መደወል ይችላሉ። እንዲሁም እኔ ደግሞ ቲክቶክ ፔጃችን ነበረ ስለሱ ንገሪኝ። የቲክቶክ ፔጃችን ደግሞ አምነን ኤሌክትሮኒክስ ብለው ወደ 25000 ብር 25000 ፎሎወርስ ወደ 25000 ፎሎወርስ። የቲክቶክ አካውንታችን ደግሞ አምነን ኤሌክትሮኒክስ የሚለው ወደ 25000 ፎሎወርስ የያዘ አለን። በዛውም ሊያናግሩን ይችላሉ። እንዲሁም የምንለቃቸው ቪዲዮዎችም እዛ ማየት ይችላሉ። አጠቃቀምም ቢሆን ስለ እቃውነትም እዛ ማየት ይችላሉ።
በጣም አሪፍ። እኛም ስልክ እናስቀምጣለን። እንግዲህ ከስተመሮች እየመጡ ሙሉ የተሟላ ኤሌክትሮኒክስን ከአምነን ኤሌክትሮኒክስ መግዛት ይችላሉ ማለት ነው። ይችላሉ በደንብ ከዋስትና ጋራ ከነጻ ዴሊቨሪ ጋራ እኛ ጋር ይምጡ። ያው የፈለጉትን እቃ እኛ ጋር ያገኛሉ። በጣም አሪፍ። እንግዲህ ስለሰጠሽን ማብራሪያ ስለነበረን ቆይታኛም ከልብ እናመሰግናለን። መጣችሁ ስለጠየቃችሁ እኛ በጣም ነው የምናመሰግነው። ሰላም ቆይ። እሺማ